ከእግዚአብሔር ክብር ይልቅ የሰው ክብር አትንካ። ትላልቅ ሰው አትንካ። ትላልቅ ሰው ማንም ይነካል። እውነቱን ለመናገር ማንን ነው የነካ ነው ትላልቅ ሰው የሚባል? ከእግዚአብሔር እውነት በላይ ትልቅ ሰው የሚባለው ትልቅ ሰው የትኛው ትልቅ ሰው ነው? አንድ ትልቅ ሰው በእግዚአብሔር ቤት ውስጥ ማገልገል አቅቶት ጥቅስ ማንበብ አቅቶት ቤርዜሊ የሚባል አንድ ሽማግሌ ነበር። ዳዊት አብረን እንሄድ ሲለው እኔ የሴትና የወንድ ድምፅ መለየት አልችልም፣ የዘፈንና የመዝሙር ድምፅ መለየት አልችልም አለ ሰውየው። ሰው ተተኪ ሳያሳይ የእግዚአብሔርን ቤት በስሙ አርጎ አዳራሽ በስሙ አርጎ በቤተሰቡ ስም አርጎ እውነተኛ አገልጋይ እየበላ እየመታ እናንተ ከእግዚአብሔር ክብር ይልቅ የሰው ክብር በለጠባችሁ። ሸበት ያሉ ሰዎች የትላልቅ ሰዎች በለጠባችሁ። ጉቦና ኮትና ካፖርት የሚያበጣ ሰው በለጠብን በእግዚአብሔር ጉዳይ ላይ። አሜሪካ የሚጠራን ኢትዮጵያ ጠርቶ የሚያንደለቅቀን ሰው በለጠብን ወይ? ከእግዚአብሔር ሕዝብና ከወንጌል ክብር በላይ ጉቦ በለጠባችሁ ከእግዚአብሔር ክብር በላይ። ስልጣናችሁ በለጠባችሁ ከእግዚአብሔር ክብር በላይ። በዋና ዋና መንፈሳዊ ጽሕፈት ቤቶች ውስጥ ያላችሁ ሰዎች ከእግዚአብሔር ክብር በላይ ወንበራችሁ በለጠባችሁ። ወንበራችሁ ይበልጣል፣ እግዚአብሔር ይበልጣል። ይጠይቃችኋል የሰራዊት ጌታ እግዚአብሔር። ከእኔ ይልቅ ያከበራችሁትን ጉዳይ እገለባብጠዋለሁ ይላችኋል እግዚአብሔር። ይገለባብጠዋል እግዚአብሔር፣ የሰራዊት አምላክ እግዚአብሔር። የተመካህበትን ነገር ይገለባብጠዋል፣ ከእጅህ ላይ ይመታዋል የሰራዊት ጌታ እግዚአብሔር። በሰው ፊት ያሳፍርሃል እግዚአብሔር። እግዚአብሔርን ጥሎ የከበረ ሰው የለም። ሰው እንዲያከብረን፣ ሰው እየጠፋ፣ ሰው እየሞተ፣ ሰው እየተጣላ፣ ሰው እያለቀ ሰላማዊ። ለምን? ከእግዚአብሔር ክብር ይልቅ የሰው ክብር። ሸሚዝ የሚያመጣ ከራባት የሚያመጣ ሰው ክብር፣ ብር የሚሰጥ ዶላር የሚሰጥ ሰው ክብር ከእግዚአብሔር ክብር ይልቅ፣ የሚያጨበጭብ ሰው ከእግዚአብሔር ክብር ይልቅ፣ ከሚሰደበው ከእግዚአብሔር ስም ይልቅ የዩቲዩብ ሰብስክራይብ ቪወርስ በለጠባቸው አይደል? ከእግዚአብሔር ክብር ይልቅ ከጠፋ እግዚአብሔር ስም ይልቅ ከበረብን አይደል? ይሄ ዶላርና ብር፣ ገንዘብ፣ ቤት፣ ኑሮ፣ መሬት ከበረባቸው አይደል? መሬት ከእግዚአብሔር ክብር ይልቅ ሰው እውነትን መስማት ከሚሰማው ይገለባብጠዋል የሰራዊት ጌታ እግዚአብሔር። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መገለባበጥ የእግዚአብሔር ስራው ነው። ጳውሎስ እሄዳለሁ አላቸው። እንገናኛታለን እዛ እግዚአብሔር መንግስት አለ። የእግዚአብሔር መንግስት እናንተ ቴዎሎጂያን በቴዎሎጂ ሰማይ የሰነጠቃችሁ ሰዎች እንሄዳለን እግዚአብሔር መንግስት። ምን እንደሰበክ ለኮት ለቪዛ ስትል ምን እንዳወራህ ይታያል። ዶክመንት ፉል ነው። እሺ እዛ እንሄዳለን ወደ እግዚአብሔር መንግስት። ማን ለእውነት አደረ? ማን ለሰው ክብር? ማን ለዶላር ኖረ? ማን ለብር ኖረ? ማን ለጭብጨባ ኖረ? ማን ለሰው ፊት ኖረ? እንታያታለን ሁላችንም። በደቦ የለም። የቃለ ሕይወት አባል፣ የሙሉ ወንጌል አባል፣ የእንትን አሴምብል ኦፍ ጎድ የመካነ ኢየሱስ አባላት በስተቀኝ የገነት ቸርች አባላት የለም። እዛ በግል ትገባታለህ። ኦሮሞ በዚህ በኩል፣ አማራ በዚህ ጋር፣ ጉራጌ፣ ሀዲያ፣ ከምባታ በዚህ ጋር፣ ጣሊያናዊ በዚህ ጋር፣ የምናምን ሰው በዚህ ጋር፣ ትግራዋይ በዚህ ጋር፣ ቤኒሻንጉል በዚህ ጋር የለም። በነፍስ ወከፍ እንቀርባታለን። እዛ ታላቁ መንግስት እንቀርባለን በሰው። ለዛ ነው ያላቸው ቅድም ያነባው ክፍል ውስጥ በሰማይ የሚፈርድባችሁ እኔ አይደለሁም ቃሌ ነው የሚፈርደው አለ። ቃሌ ይፈርዳል እግዚአብሔር። ዘማሪ ለምን ኖርክ? ለምን ዘመንህን አገለገልክ? ይፈርዳል። Aganu Ninki Ladoti, which mean God is with us.